ሰላም እንዴት ናችሁ? እኔ ኬዲ ነኝ። ዛሬ ስለዚህ ማይክ ነው የምናወራው። ተምብረን አይታችሁ እንዳትሸወዱ ብላችሁ የተመለከታችሁ እንዳልኳችሁ በዚህ ቪዲዮ ላይ ምን ይሆናል ማለት ነው። ከዛ ድረስ ተከታተሉኝ። ይህንን ቻናል ደግሞ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ደግሞ ላይክ በተኗን በመንካት እኔን ላይክ መስጠት ትችላላችሁ ማለት ነው። አሁን ወደ ቪዲዮአችን እንሄዳለን። እንግዲህ ይህን ማይክ ከመግዛታችሁ በፊት እንድታስቡበት የምነግራችሁ አንዳንድ ቲፖች ይኖራሉ ማለት ነው። እንግዲህ የመጀመሪያው የሚሆነው ይሄ ማይክ ስልካችሁ ቤስት ኳሊቲ እና ድምፅ በደንብ የሚቀበል መሆን አለበት ማለት ነው። ይህን ማይክ ሲገዙ ወይም ይህን ማይክ ባትገዙት እመክራለሁ ማለት ነው። ያው ድምፄን እንደምትሰሙት ይህንን ማይክ ብቻ በመጠቀም ሳይሆን ሌላ የምጠቀመው ዌብሳይት አለ ማለት ነው። በሱ ነው እንደዚህ ድምፄን ጥርት አድርጌ ማድረግላችሁ። እንግዲህ ኢንሃንስ ከማድረገው ውጪ የሚሰማውን ድምፅ አንዴ አሁን ስሙትና እንደምትሰሙት ይሄ ድምፅ ኢንሃንስ ሳላደረገው የሚቀረጽ ቪዲዮ ነው ማለት ነው። እንግዲህ ወደዚህ ስንመለስ ያው እንደምታዩት ምን ያህል ልዩነት እንዳለው ማረጋገጥ ትችላላችሁ ማለት ነው። እንግዲህ ይሄን ማይክ ሲገዙ አስባችሁበት፣ ያው ዋጋውም ፕራይሱም ትንሽ ወረድ ስለሚል እሱን ከምትገዙ ይህን ዌብሳይት እየተጠቀማችሁ ማትረፍ ትችላላችሁ። ወይም ከዚህ በደንብ ጠቀምቀም አድርጋችሁ ለየት ያለ ወይም ቤስት የምትሉትን ማይክ መግዛት ይሻላል ማለት ነው። እንግዲህ ይሄን ከምትገዙ ብዬ እመክራችኋለሁ ማለት ነው። እንግዲህ ይሄን ማይክ በ3000 ብር ወይም ሌላ ቦታ ላይ እስከ 4000 ብር የሚገኝ ይሆናል ማለት ነው። እንግዲህ እኔን የምጠቀምበት ምክንያት ያው በስህተት የገዛሁት ነው። እንግዲህ እናንተም እንዳትሳሳቱ ብዬ ነው ይህንን ቪዲዮ የሰራሁላችሁ። እንግዲህ ከመሸወድ እኔ ላትረፋችሁ ብዬ ነው ይህን ቪዲዮ እንደ ሀሳብ ይዤላችሁ የመጣሁ ማለት ነው። እንግዲህ ይህንን ከገዛችሁ ደግሞ በምክንያት ይህንን ከገዛችሁ እንደኔ ተሸውዳችሁ የገዛችሁት ካላችሁ ደግሞ አሁን እንዴት አድርጋችሁ እንደምትጠቀሙትና ስልካችሁ ወረድ ያለ ወይም አውዲዮ በደንብ ማይሰማ ወይም አንዳንድ ጫጫታዎችን ሪሲቭ የሚያደርግ ማይክን ተጠቅማችሁ ማለት ነው። ማይክን ተጠቅማችሁ ራሱ የተለያዩ ኖይዞችን የሚያስገባባችሁ ከሆነ እንዴት አድርገን ኢንሃንስ እንደማድረግና አጠቃቀሙን ማሳያችሁ ይሆናል። ተከታተሉ። በመጀመሪያ የምናደርገው ማይካችንን ከካርቶን ውስጥ ወይም ካስቀመጣችሁበት ቦታ ታወጡትና በደንብ አድርጋችሁ እዚች ጋር የምትገኘዋል ያው የምትሰማችሁ ይሏል በደንብ አድርጋችሁ ምንም አይነት አዋራ እንደሌለው ቼክ ታደርጉትና ያው እንደምታዩት እቺ ነገር ታረግፋታችሁ ምናምን እያላችሁ ምናምን ካረገፋችሁ በኋላ መልሳችሁ እዚህ ውስጥ ትከቱታላችሁ። አንዳንድ እዚህ ላይ ማይኩ ላይም የተለያዩ ቆሻሻዎች ወይም አዋራዎች ሊኖሩ ስለሚችሉ ይህን በቀስታ በሶፍት ጠቅላላ አድርጋችሁ መጥረግ ይኖርባችኋል ማለት ነው። ከዛ በመቀጠል እዚህ የሰካሁት ቪዲዮ ላይ እንደማሳያችሁ ስልካችሁ ላይ የምሰኩት በታይፕ ሲ ይሆናል በአይፎን ማለት ወይም ኤርፎን የምንሰካበት ቦታ ላይ በሱ በኩል ሰክተን መጠቀም እንችላለን። ወይም ማይክ የምንሰካበት ማለት ነው። እንደምታየው ቪዲዮ ላይ እሱ ላይ ሰክተን መጠቀም እንችላለን ማለት ነው። እንግዲህ እሱን ካረግን በኋላ ቪዲዮአችንን አስጀምረን እንደኔ ተወሩና የምትፈልጉትን ነገር ካወራችሁ በኋላ ትጨርሳላችሁ። ከዛ በመቀጠል ምን እንደምናደርግ ላሳያችሁ። በመጀመሪያ ስልካችሁ ላይ የምትጠቀሙት ብራውዘር ላይ ወይም ላፕቶፓችሁ ላይ ሊሆን ይችላል። እንግዲህ እዛ ላይ ከገባችሁ በኋላ ሰርች በተማ ላይ ሄዳችሁ iphonic.com ብላችሁ ያው እዚህ ጋር እንደማሳየት iphonic.com ብላችሁ ሰርች ስታደርጉ እንደዚህ አይነት ዌብሳይት ይወስዳችኋል ማለት ነው። ከዛ በመቀጠል እነዚህ እንደምታዩት እዚህ ጋር የተለያዩ ኦፕሽኖች ይገኛሉ። ያው እዚህ ላይ እንደማሳያችሁ ቼክ እያደረጋችሁት እያነበባችሁ እዚህ ጋር ኢንተርኔት ሊበራል ኖይዝ ፊልተሪንግ እና አውቶ ከት ፊልድ ካፍ ኤንድ ሳይለንስ ያስታስሉ ወይም ዝም ስትሉ ራሱ አውቶ ከት የሚያደርግላችሁ ኦፕሽን ይገኛል ማለት ነው። እዚህ ላይ የተለያየ ብሮድካስት እና ለምትሰሩ ሰዎች ይሄኛው ይመከራል። ወይም ቮካል ዘፈንና ማለት ነው ድምጻችሁን ብቻ እዚህ ላይ ቀርታችሁ ጥርት ያለ አድርጋችሁ መውጣት ትችላላችሁ ማለት ነው። እንግዲህ አጠቃቀሙ እዚህ ጋር እንደምታዩት ሰሌክት አውዲዮ ኦቨር ቪዲዮ ይላል። እዚህ ጋር እንደምታዩት ከስር ደግሞ እዚሁ ላይ ሪከርድ እያደረግን ላይቭ መስራት እንችላለን ማለት ነው። እንግዲህ እዚህ ጋር አንዴ ራሱን ክሊክ አድርገዋለሁ። ከዛ ወይ ቪዲዮ ወይ የምንፈልገውን ክሊክ እናደርጋለን የምንፈልገውን ማለት ነው። እንግዲህ እንደምታዩት ከመረጥኩለት በኋላ እንደዚህ አምጥቶልኛል ማለት ነው። እዚህ ጋር ሰሌክት አልጎሪዝም ኦር ፕሬዘንት ምትላለች። ምን ማድረግ እንደምፈልግ ነው ማለት ነው። እዚህ ጋር ቮይስ ክሊነር ምትላለች። ይሄ ቮይሳችንን የተለያዩ ጫጫታዎች ኖይዞችን ክሊር የሚያደርግልን ማለት ነው ኦፕሽኑ።
ስለዚህ እዚህ ጋር ክሊክ እናደርግና ምን እንዳለው እናያለን። ቮይስ ክሊነር ኪፕ ሙዚክ ፓርሻል ቨርብ። እሺ ሳውንዳችንን አውጥቶ ሚውዚኩን ብቻ የሚያስቀርልናል። እዚህ ጋር ደግሞ አንዳንድ ዘፈኖች ከጀርባችን ኮፒራይት ሊሆንብን የሚችሉ አንዳንድ ሙዚቃዎች ሊኖሩ ይችላሉ። ዩቲዩብ ላይ አጥፉ ሚለን ማለት ነው። እንግዲህ እዚህ ላይ አምጥተን እዚች ጋር ሪሙቭ ሙዚክ የምትለዋል ኦፕሽን ክሊክ ማድረግ እንችላለን። ከዛ ስታርት አድርገን ማጥፋት እንችላለን ማለት ነው። እዚህ ጋር ደግሞ ቮይስ ክሊነር ኪፕ ሙዚክ ኤንድ ሳውንድ ኢፌክትስ፣ ሙዚኩና አንዳንድ የምንጨምራቸው የሳውንድ ኤፌክቶች ይኖራሉ። እነሱን አስቀርቶ ብቻ ሌላ ማንፈልገውን ድምፅ ወይም እኔ ማወራውን ሊያጠፋልን ይችላል ማለት ነው። ይህን ስንጠቀም እዚህ ጋር የተለያዩ አሉ ማለት ነው። እዚህ ጋር ደግሞ ቮይስ ክሊነር ሪሙቭ ብሪዚንግ የተለያዩ አሁን እኔ ትንፋሽ ለመሳብ ምስል አሁን እንደምሰው ምንም አይነት ድምፅ አይሰማችሁም ለእናንተ ግን እኔ ግን በጣም እየተነፈስኩ ማለት ነው። እዚህ ጋር አሁን እናንተን ለማሰማ እዚህ ጋር ደግሞ አዳፕቲቭ ሊቨር ኪፕ ኖይዝ ይላል። ይሄኛው ለምን እንደተፈለገ አላውቅም። አንዳንድ ናቹራል ቲንጎችን ወይም ኢንቫይሮንመንቶችን ሲቀርጹ እነሱን ድምጻቸው እንዲገባላችሁ የምትፈልጉ ወይም ኦሽን ውሃ ማለት ነው ወንዝ ምናምን ድምፁ ወይም የዛፎች ድምፅ የአየሩ ድምፅ እንዲገባላችሁ ከፈለጋችሁ ደግሞ እዚህ ጋር ኪፕ ኖይዝ ብትለዋል አንድ ክሊክ እናደርጋታለን። እዚህ ጋር ባንድዊድዝ ኤክስቴንሽን ኤንድ ቮይስ አውቶ ኢኪው ትላለች። እዚች ጋር ለሙዚቃ የምንጠቀማቸው ሁለት አሉ። እዚህ ጋር አውቶማቲክ ቻፕተር ሳማሪ ትራንስክሪፕት ትላለች፣ እሷም አለች። ከተል እዚህ ጋር ደግሞ በጣም ወሳኝ ነገር አለች፣ ከት ፊለር ወርድ። አሁን እኔ ልሳሳት ምናምን ስለሚችል እዚህ ጋር ምናምን ስል እዚህ ጋር ያለው ከታርጎ ሊያወጣልን ይችላል ማለት ነው። እንግዲህ ሌላ ደግሞ ከፍ ስናስብ ወይም ስናሳጥስ እዚህ ጋር ደግሞ አሁን ለምሳሌ ላስብ ዝም ስል እሱ ግን ከታርጎ ከማወራበት ያስጀምራል ማለት ነው። እንግዲህ እዚህ ጋር እናንተ የምትፈልጉትን መርጣችሁ ስታርት የምትለዋን መጫን ትችላላችሁ ነው። ሌላ ደግሞ ለየት የሚያደርገው በራሳችን ክሬት አድርገን መስራት እንችላለን ማለት ነው። አሁን እሱ እንዴት አድርገን ክሬት አድርገን እንደምንሰራ ራሳችን መጀመሪያ እሱን ለመስራት እዚህ ጋር አፎኒክ ሎጊን ማድረግ ይኖርብናል። እዚህ ጋር እንደምታዩት ሳይን ዊዝ ጎግል የምትለዋን አንድ ክሊክ እናደርግለት። በጣም ቀላል ነው። እዚህ ጋር እንደምታዩት እንግዲህ ሎጊን ካደረግን በኋላ እንደዚህ አይነት ቦታ ላይ ወስደን የዛሬ ቪዲዮ ይህን ይመስል ነበር። እንግዲህ አሁን እንደደረስኩላችሁ እርግጠኛ አሁን ልገዙ ያሰባችሁ ሰዎች ካላችሁ ወይም ብር ጨመር ባላችሁ ሀሪፍ የሚባል ማይክ መግዛት ወይም ይህን ትታችሁ ኢንሃንስ ያው ብራችሁን ታተርፋላችሁ ማለት ነው። ይህንን ማይክ ባልገዙት እመክራለሁ ማለት ነው። እንግዲህ አሁን እንደኔ የተሳሳታችሁ ደግሞ ያሳያችሁን ኢንሃንስ ማድረጊያ ተጠቅማችሁ የታሪፍ እንደምታደርጉ እንዳሳያችሁ እርግጠኛ ነኝ ማለት ነው። እንግዲህ ይህ ቪዲዮ ከተመቻችሁ ደግሞ ላይክ ማድረግ እና ሰብስክራይብ ማድረጋችሁ እንዳዘነጉ ማለት ነው።